ሰው እየተነቀለ አምፖል በተተከለበት የመሃለኛው አዲስ አበባ ክፍል ግራና ቀኝ በተለይም ከቦሌ ኤርፖርት እስከ ቤተ መንግስት ድረስ በሚወስደው መንገድ ትላልቅ የቴሌቪዥን ስክሪኖችን የሚመለከቱ ከሆነ እነሱን የገዛቸው ኢትዮ ቴሌኮም የሸጣቸው ደግሞ አልቴኽራብ ጀነራል ትሬዲንግ ኤልኤልሲ የተሰኘ ድርጅት ነው ይላሉ ኢትዮ ፎረም ያነጋገራቸው የኢትዮ ቴሌኮም ምንጮች። ይህ ድርጅት በዱባይ ከተማ የሚገኝ ለኢትዮ ቴሌኮም ያለ ጨረታና የገበያ ክርክር የጎዳና ላይና የህንፃዎችን ስክሪኖች እንዲሁም ሌሎች መሳሪያዎችን እንዲሸጥ የታዘዘው ከጠቅላይ ሚኒስትሩ ነው የሚሉት ምንጮቹ ዘርዘር ያለውን መረጃ ሲያጋሩ ይህንን በምስሉ ላይ ያለውን አሃዝ ያካትታሉ። ይህ ሻጭ ድርጅት ከጠቅላይ ሚኒስትሩ ጋር ቀጥተኛ ግንኙነት ያለው ነው ይሉና እንደ አውሮፓውያን አቆጣጠር ከሰኔ 1 2022 እስከ ህዳር 15 2024 ድረስ 32.8 ሚሊዮን ዶላር የሚያወጣ ቁሳቁስ ለኢትዮ ቴሌኮም ሸጦ 20.5 ሚሊዮኑን በቀጥታ ክፍያ ያላንዳች ጨረታና የገበያ ክርክር ተቀብሏል። ከነዚህ ውስጥ 2.6 የሚሆነው ለኤልዲ የአዲስ አበባ ጎዳና ስክሪን፣ 3.4 ሚሊዮን የሚሆነው ለሳይንስ ሙዚየም፣ 6.6 የሚሆነው ለአድዋ 00 እና ከቦሌ ኤርፖርት እስከ ጠቅላይ ሚኒስትሩ ጽሕፈት ቤት ድረስ ላሉ የማሸብረቂያ አምፖሎችና ስክሪኖች የተከፈለ ነው በሚል ወጪ ተደርጓል ሲሉ ምንጮቹ አብራርተዋል። እንዲህ ያለው ጠቅላይ ሚኒስትር መር ዝርፊያ እጅግ ጥቂቶቹና ብዙዎች የሚያውቁት ብቻ እንደሆነ የሚያነሱት ምንጮቹ ኩባንያው 43 ቢሊዮን ብር መክሰሩ እንዲህ ካሉ ንቅዘቶች በመነጨም ነው ሲሉ ያክላሉ። ኢትዮ ቴሌኮም 43 ቢሊዮን ብር መክሰሩን ያረጋገጠው ደግሞ ይህ በምስሉ ላይ የሚታየውና የአገሪቱ ምክትል ጠቅላይ ሚኒስትር የተመስገን ጥሩነህ ስምና ፊርማ ያለበት የኦዲት ሪፖርት ነው። ኦዲቱን የሰራው የሂሳብ ምርመራ አገልግሎት ኮርፖሬሽን የተሰኘ የመንግስት ተቋሞችን ወጪ፣ ገቢ፣ ትርፍና ኪሳራ የሚያሰላ መስሪያ ቤት መሆኑ በሰነዱ ላይ ተጠቅሷል። ተመስገን ጥሩነህ እዚህ ሪፖርት ላይ እንዴት ሊፈርሙ ቻሉ የሚለው ጥያቄ ምላሹ አጭር ነው። የኢትዮ ቴሌኮም ማኔጅመንት ቦርድ ሊቀመንበር ስለሆኑ ነው። ይህ የኪሳራ ሰነድ 58 ገጽ ሲሆን በእንግሊዘኛ ቋንቋ የተዘጋጀ ነው። ሰነዱ በሂሳብ ምርመራ አገልግሎት ኮርፖሬሽን እንዲሰላ በእንግሊዘኛም እንዲዘጋጅ ያዘዘው እናት የተባለለት አይኤምኤፍ መሆኑን ጣቢያችን አረጋግጧል። ይህንኑ ሰነድ 11ኛው ገጽ ላይ ስንገልጠው 43 ቢሊዮን ብር መክሰሩን ያስነብበናል። ይህንን ኪሳራ የከሰረው እስከ ባለፈው ሰኔ ባለው ጊዜ ሲሆን እስከ 2024 ድረስ ባለው ሰኔ ግን የከሰረው 3 ቢሊዮን ብር እንደነበር ያስረዳል። ይህም የኢትዮ ቴሌኮም ኪሳራ በአንድ ዓመት ውስጥ ማለትም ከ2024 ሰኔ እስከ 2025 ሰኔ ድረስ ብቻ 1228% ኪሳራ ተከናንቧል ማለት ነው። ኢትዮ ቴሌኮም ለምን ከሰረ ሲባል የመስሪያ ቤቱ አመራሮች በሹክሹክታ የሚያቀርቡት ምክንያት የብልጽግናው መንግስት ኢትዮጵያን የሸጠበትን ፖሊሲ ነው። ብልጽግናዎች አለች ብለው ኢትዮጵያን ለአይኤምኤፍና ዓለም ባንክ ባይሸጧት ኖሮ እንደማንከስር ማሳያው የቀደመው ሪከርዳችን ነው ሲሉም ይጨምራሉ። በፍሬ ሕይወት አንደበት እንደ ስብከት ተከታትለው የሚጠሩት ቁጥሮች ሳይሆን በዚሁ ሰነድ ላይ በጉልህ የተጻፉት አሃዞች ሲገላበጡ ኢትዮ ቴሌኮም በዶላር የሸመታቸውና የተበደራቸው አገልግሎቶች ለኪሳራ የዳረጉ የብር አቅም በመዳከሙ ምክንያት ነው የሚለውን ይገልጡልናል። ብልጽግና ለይቶለት በይፋ ኢትዮጵያን ሳይሸጣት በየወሩ ይደረግ የነበረው የዶላር ምንዛሬ ዋጋ መጨመር ምክንያት እስከ 2024 ሰኔ ወር ድረስ ኩባንያው ያጣው ገንዘብ 3 ቢሊዮን ብር ገደማ ነበር። ሐምሌ 2024 ኢትዮጵያን ለአይኤምኤፍ በ3.4 ቢሊዮን ዶላር እንድትሸጥ ከተደረገች በኋላ ባለው አንድ ዓመት ግን ኢትዮ ቴሌኮም 43 ቢሊዮን ብር ከስሯል። ሐቁ ይህ ሆኖ እያለ ነው እንግዲህ በውጭ ምንዛሬም አትርፈናል እያሉ የሚደመጡት ወይዘሪት ፍሬ ሕይወት ኢንተርናሽናል ትራፊክ ትራንዚት ሰርቪስ ሰጥተናል። የውጭ ምንዛሬን ለማሳደግ ወደ 213.5 ሚሊዮን ዶላር ጀነሬት አድርገናል። ይኸው ተመስገን ጥሩነህ የፈረሙበት ሰነድ የኢትዮ ቴሌኮም ገቢም እንዳሽቆለቆለ የሚገልጽ ነው። ብልጽግና አገርና የፖሊሲ ሉዓላዊነትን ለአይኤምኤፍ ሳይሸጥ በፊት ኢትዮ ቴሌኮም ለመንግስት ግብር ከፍሎ የሚያገኘው ትርፍ 19 ቢሊዮን ብር ነበር። አገር ከተሸጠች በኋላ ግን ኩባንያው ከግብር በኋላ ያለው ትርፍ 5.8 ቢሊዮን ብር ሆኗል። ተዘርፎም ተሰርቆም የፖሊሲ ለውጥ ተደርጎም እየተንገታገተ ያተረፈው 5.8 ቢሊዮን ብር ነው። ይህም ኢትዮጵያ ለነ ዓለም ባንክና አይኤምኤፍ ከመሸጧ በፊት የነበረው የኢትዮ ቴሌኮም ጥንቅቅ ያለ ትርፍ በ4 እጥፍ እንደቀነሰ ያሳያል። ከ19 ቢሊዮን ብር ወደ 5.8 ሚሊዮን ብር። እዚህ ጋር አንድ ፍጥጥ ያለ ሐቅ እናስቀምጥ።
ብልጽግና ለኢትዮ ቴሌኮም ማስፋፊያ አንዲት መስመር ኬብል አልዘረጋም። የቀድሞ መንግስት ሰራተኞች ተራራና ወንዝ እያቆራረጡ በየሸለቆና ጫካው እያደሩ ባስፋፉት የቴሌኮም አገልግሎት መስጫ መሰረተ ልማት ሲም ካርድ እየሸጠ ካርድም እያቀረበ ስራው ገንዘብ መሰብሰብ ብቻ ሆኖ 7 ዓመት ተሻግሯል። አብይ አህመድም ፓርላማ በገቡ ቁጥር ኢትዮ ቴሌኮም 70 ሚሊዮን ደንበኛ ፈራ፣ እኔ ስመጣ 40 ሚሊዮን ነበር እያሉ ሲናገሩ ያስፋፉትን ኔትወርክና የዘረጉትን መሰረተ ልማት ሳይሆን በተለያዩ ሱቆች የሽያጭ ባለሙያዎችን አሰማርተው የሸጡትን ሲም ካርድ ነው። እናም በአንድ በኩል የብልጽግና ባለስልጣናትን ኪስ ለማድለብ፣ በሌላ በኩል የአገዛዙን ብልጭልጭ ነገሮች ለማብረቅረቅ፣ በሌላም ወገን ለአይኤምኤፍ ትዕዛዛት ሰለባ በሆነው የኢትዮ ቴሌኮም ኩባንያ ምክንያት የአገሪቱ ሕዝብ የአገልግሎት ክፍያ